ወጣቶች ከኢትዮጵያ ለመውጣት እየሞቱ ነው። የማስመሰል ብልጽግናን ለማቆምና እውነታውን ለመጋፈጥ ጊዜው ነው። ባሳለፍነው እሁድ ሐምሌ 27 ቀን 154 ኢትዮጵያውያን ስደተኞችን የጫነች ሌላኛዋ ጀልባ በየመን ባህር ዳርቻ ሰምጣለች። ቢያንስ 68 ሰዎች አብዛኞቹ ወጣት የሆኑ መከላከል በሚቻል አሳዛኝ አደጋ ህይወታቸውን አጥተዋል። ህይወታቸውን ያጡት ዜጎች ሲሹ የነበሩትን ሀብት ሳይሆን መጻኢ ተስፋ ነበረም። አሁንም ድረስ እስከ 78 ሰዎች የደረሱበት አልተገኘም። ጀልባዋ እንደ በፊቶቹ ሁሉ በባህር ላይ ለመጓዝ የማትበቃ ነበረች። ጉዞ ልክ እንደ ሌሎቹ ተስፋ አስቆራጭ ነበር። ውጤቱም እንደ አብዛኛው ስደት ልብ በሚሰብር መልኩ ተመሳሳይ ነበር። እነዚህ የተለያዩ ክስተቶች አይደሉም፣ ይልቁንም የሚጠበቁ ጥልቅና ቀጣይነት ያላቸው ቀውስ ውጤቶች ናቸው። ሀገሪቱ ወጣቶችን እያጣች ሳለ ባለስልጣናት በሚሊዮኖች የሚቆጠሩ ዜጎች በማያዩትና በማይጠቀሙበትን ኢኮኖሚያዊ ተአምር እያስተዋወቁ ይገኛሉ። ወጣቶች አብዛኛውን ጊዜ ከተስፋና ከተበደሩት ገንዘብ ውጪ ምንም ነገር ሳይዙ በብዛት እየተሰደዱ ባለበት ወቅት የኢትዮጵያ መንግስት ተቀባይነቱም እየቀነሰ የመጣውን ብልጽግና የሚል ትርክትን ማስተዋወቁን ቀጥሏል። ይህ ስለ ቸልተኛ ግለሰብ ምርጫ ጉዳይ አይደለም፣ ሁሉም ትውልድ እንዲመክን ስላደረገው ስርዓት እንጂ። ከሊቢያ የግድያ ቦታዎች አንስቶ በሻርክ ከሞት እስከ ተሞሉት የየመን ባህር ድረስ ገንዘብ ከሚቀሙትና የሰውን አካላት ከሚያወጡት ከህገወጥ አዘዋዋሪዎች አንስቶ የሳውዲ አረቢያ ድንበር ጠባቂዎች በጅምላ ተኩስ እስከሚከፍቱበት ድንበር ድረስ በሺዎች የሚቆጠሩ የኢትዮጵያ ወጣቶች እየሞቱ ይገኛሉ። ወጣቶቹ ሀገራቸውን ለቀው የሚሰደዱት ሀሴት ፈላጊዎች ስለሆኑ አይደለም፣ በርካታ ሀብት የማካበት ፍላጎትም ስላላቸው አይደለም፣ ነገር ግን አማራጭ ስላልታያቸው ነው። አዲስ ስታንዳርድ ዘገባውን እንዲቀጥላል። ይህ ህትመት ይላል አዲስ ስታንዳርድ በኢትዮጵያውያን ስደተኞች ላይ የሚደርሰውን ስቃይ ላለፉት 10 ዓመታት ሲዘግብ ቆይቷል። በሚያዝያ ወር 2007 ዓ.ም 30 ኢትዮጵያውያን ክርስቲያኖች በአሸባሪው አይኤስ በሊቢያ መገደላቸውን ተከትሎ ርዕሰ አንቀጽ መጻፋችን ይታወሳል። ከዛን ጊዜ ጀምሮ በጀልባ መስመጥ ስለተከሰቱ የጅምላ ሞት፣ የሰውነት ክፍሎች ዝውውር፣ በሊቢያ ካምፕ ስላለው ዝርፊያ፣ በሱዳንና ሳውዲ አረቢያ በረሃዎች ስለደረሱ ሞቶችና ከባህረ ሰላጤው ሀገራት የተባበሩ ሰዎች ስለሰበሩ ህልሞች ስንዘግብ ቆይተናል። ስሞቹ ይቀያየራሉ፣ መንገዱም ይቀየራል፣ ነገር ግን ታሪኩ አሁንም ተመሳሳይ ነው። አደገኛ ጉዞ፣ ዝምተኛ መንግስትና በአገር ውስጥ ከሞትና በውጭ ሀገር ከሞት መካከል እንዲመርጥ የተገደደ ትውልድ ሆኗል። የዓለም አቀፉ የስደተኞች ድርጅት IOM ባለፉት 10 ዓመታት 3435 ስደተኞች በቀይ ባህር ውስጥ ሞተዋል ወይም ጠፍተዋል ተብሎ እንደሚገመት ገልጿል። ከነዚህ መካከል 1416 የሚሆኑት የሞቱት ወይንም የጠፉት በጀልባ መስመጥ አደጋ ነው ተብሏል። በ2016 ብቻ 60000 ስደተኞች የመን ደርሰዋል። አብዛኞቹ ከአማራ፣ ከኦሮሚያና ከትግራይ ክልሎች ጦርነትን፣ ድህነትን ወይም ጭቆናን የሸሹ ኢትዮጵያውያን ናቸው። ድንበርን ያለ ጥበቃ ያቋርጣሉ፣ በአዘዋዋሪዎች እጅም ይወድቃሉ። እናም ለስቃይ፣ ለጾታዊ ጥቃት፣ ለግዳጅም ስራ ወይም ለሞት ይዳረጋሉ። ወደ ሀገራቸው የመመለስ እድል የገጠማቸው ጥቂቶችም የሚመለሱት አካል ጉዳት ደርሶባቸውና ከስነ ልቦና ጉዳት ጋር ነው። ሆኖም መንግስት አብዛኛውን ጊዜ ዝምታው መርጧል። የሚብረቀረቅ መሰረተ ልማትን፣ አረንጓዴ አሻራን፣ ዘመቻዎችን፣ የሀገር ውስጥ ምርት GDP ማደግን ያወድሳል። መረጋጋት፣ እድገት መኖሩንና በዓለም አቀፋዊ ደረጃ ተቀባይነት ማግኘት መቻሉን ይናገራል። ነገር ግን ልጆቻችን ከሀገር ለመውጣት ሲሉ ለመሞት ለምን ፈቃደኛ ሆኑ የሚለውንና ብዙ ቤተሰቦችን ለሚያስጨንቀው ጥያቄም መልስ የለውም። እነዚህ ስደተኞች እንደ ቸልተኛ ተጓዥ ወይም አጋጣሚ ፈላጊዎች አድርጎ ማሳየት ስህተት ብቻ ሳይሆን ጭካኔም ነው። እነሱ ሀብትን እያሳደዱ አይደለም፣ ምርጫ በማጣታቸውና እየተሰደዱ ያሉት ስራ አጥነት ተስፋፍቷል። ትምህርትም ወደ ተሻለ ደረጃ ለመድረስ ከባድ መንገድ ሆኗል። የፖለቲካ ተቃውሞ እንደ ወንጀል እየታየ ነው። ሐሳብን መግለጽ ቁጥጥር ይደረግበታል። ስደት ህልምን ማሳካያ አይደለም፣ ከነዚህ ሁሉ ማምለጫ እንጂ። ይህ ጉዳይ ከ10 ዓመታት በፊት እንደጻፍነው ሀብታም መሆን ወይም እየሞከሩ መሞት ሳይሆን ከሀገር መውጣት ወይም ሞት ቁጭ ብሎ መጠበቅ ነው። የኢትዮጵያ ወጣቶች ተስፋ የሌላቸው አይደሉም፣ ምርጫ አልባ እንጂ። ይህ እውነታ አሁንም እንደቀጠለ ነው። እናም ሀገሪቱ ወጣቶች የሚሰደዱት ፈልገው ሳይሆን አማራጭ በማጣት መሆኑን
እውነታ ለመጋፈጥ ፈቃደኛ ካልሆነች ይህ አሳዛኝ ክስተት በድጋሚ መከሰቱ ይቀጥላል። አስደናቂው ለውጥ በሚለው ንግግርና በመላ አገሪቱ እየታየ ባለው ፍጹም ተስፋ መቁረጥ መካከል ያለውን ሰፊ ክፍተት ለማጥበብ ጊዜው አሁን ነው። ምንም ያህል የመሰረተ ልማት ፕሮጀክቶች፣ የጉባኤ ላይ ንግግሮች ወይንም በቀይ ምንጣፍ ላይ የሚታዩ የውጭ ሀገር እንግዶች ጋጋታ በሺዎች የሚቆጠሩ ኢትዮጵያውያን ሀገራችን ብለው ከሚጠሩት ስፍራ ለመውጣት ሁሉ ነገራቸው አደጋ ላይ እየጣሉ መሆናቸውን ሊደብቁ አይችሉም። ይህን የሚያደርጉት አገራቸውን ስለሚጠሉ ሳይሆን ለመለወጥ ቀርቶ ለመኖር የሚያስችል ቦታም ስላልሰጠቻቸው ነው። የኢትዮጵያ ወጣቶች ችግር አይደሉም፣ ማሳያ መስታወት እንጂ። እናም በአቀኝነት በአዘኔታ ስሜትና በአስቸኳይ ልንመለከታቸው ፈቃደኛ ካልሆንን እነርሱ ብቻ ሳይሆን ሊረከቧት የሚገባትን ሀገር ጭምር ነው የምናጣው። ኢትዮጵያ ተጨማሪ የሚብረቀረቁ ፕሮጀክቶች አያስፈልጓትም። ወጣቶችን ለስደት የሚዳርጉት ሁኔታዎችን ችላ ማለት የሚያስከትለው ውጤትን በተመለከተ ግን የሞራል ምዘና ያስፈልጋታል። በኤደን ባህረ ሰላጤና በቀይ ባህር ላይ የጠፋው ህይወት፣ በየመን ባህር ዳርቻ ላይ የተገኙ አስክሬኖች፣ በሪያድና በሳውዲ አረቢያ ሚስራታ እስር ቤቶች የሚሰማው እያንዳንዱ ጩኸት ከማዘን በላይ ማድረግን ይፈልጋሉ። ፍትህ፣ ክብርና እኩል እድልን ይሻሉ። ማስመሰል ማቆምና ማዳመጥ ለመጀመሪያ ጊዜው አሁን ነው። ከልብ ለማዘንም ጊዜው አሁን ነው። ቆራጥ እርምጃን ለመውሰድ ጭምር ጊዜው አሁን ነው። ምክንያቱም የማስመሰል ብልጽግና ዘላቂ የሌለው ብቻ ሳይሆን ገዳይም ጭምር ነው ሆኗልም።